ወይስ እንደዛ አይደለም? እንደዛ አይደለም። እግዚአብሔር ስጋዊ ነው ለማለት ነው። ተሳስቷል ማለት ነው። እንደዛ አይደለም። ቆይ እንግዲህ ያንተ ይሻላል። ምክንያቱም አንተ አትሊስት እግዚአብሔር ያንን ማድረጉን አምናሃል። የቅድሙ ልጅ አረ እንዲሁ ተነስተው ስለፈለጉ ነው የበሉት እንጂ እግዚአብሔር ብሉ ብሏቸው አይደለም፣ ወይ ደግሞ በዚያ መንገድ እንዲበሉ አድርጓቸው አይደለም ብሎ የተናገረው። ዳስ ጉድ። ይህን ማመነ ግን ችግሩን ደግሞ ልንገርህ። ያው እንዳልከውም አንተም በመጽሐፈ ነገሥት ካለ ምዕራፍ 6 ላይ ንጉሱ ምን ሆነሻል አላት። እርሷም ይህቺ ሴት ዛሬ እንድንበላው ልጅሽን አምጪ፣ ነገም ልጄን እንበላለን አለችኝ። ልጄንም ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አምጪ አልኋት፣ ልጇንም ሻሸገችው ብላ መለሰችለት ይላል። ከቅጣቶቹ መካከል አንዱ ይሄ ነው አይደለ? ያው ትክክለኛ ያነበብኩት አይደለ? አትውጣ፣ ይሄ ችግር የለውም እንዴት ትላለህ? አምላክ ምንም የማያውቅ ልጅ ቀቅሎ ሲያስበላ ማለት ነው። ሰዎቹን ይቅጣቸው፣ ሰዎቹን ማጀራታቸውን ይበላቸው፣ ሰዎቹን እሳት ያዝንብባቸው። ምንም የማያውቅ ልጅ ተቀቅሎ ሲበላ ያህዌ ያሁን ችግሩ እዛ ጋር ነው የሚሆነው። አንደኛ የሰው ስጋ በደንብ አዳምጠኝ እንጂ በደንብ እንድትመልስና እንድማር ከአንተ ሁላችንም እንድንማር ምን እናደርጋለን መሰለ? ያው ዛሬ ልጇን በሉ ለሁለት። ከዛ በንጋታው ደግሞ መጣ ልጇን እንብላ፣ የአንቺ ልጅ ደግሞ እንብላ ስትል አንዷ ሸሸገች፣ ልጇን ደበቀች። አራዳ ናት አንደኛዋ። አሁን እዚህ ጋር ነው ችግሩ ምን መሰለ? እግዚአብሔር አንደኛ እንዴት እንዲህ ያለ አሰቃቂ ቅጣትን ያስተላልፋል ነው ሰውን እንዲበላ። ሁለተኛ ምንም የማያውቀው ልጅ እዚህ ጋር ተቀቅሎ ለምን ይበላል ነው። ልጅንም ቀቅለን በላ ነው። እቺን ጀስቲፋይ ያደርግልን ያህዌ። እሱ ብቻ አይደለም እኮ ሳሂ፣ እሺ ታውቃለህ? እስቲ ታውቃለህ ብቻ አድርግልኝ። እንዴት እንደ ኖርማል እንዳወራኸው ብቻ ንገረኝ። አይ ቡዳ የሚባል ነገር ታውቃለህ ወይ? እኔ ስለ ቡዳ አይመለከተኝም፣ ስለ መጽሐፍ ቅዱስ ነው የሚመለከተኝ። መለስልኝ። ያለን አይደለም ቡዳ የሚባል ነገር ታውቃለህ ወይ ነው የምልህ። ሰው የሚበላ ልጆቹ ለምን ተቀቅለው ይበላሉ ነው? ምንም ባላጠፉት ነገር። እሱ ብቻ አይደለም። ምንድነው አንድ በሽታ አለ። ስለ መጽሐፍ ራስህን የምትበላበት በሽታ አለ። ስለ መጽሐፍ ቅዱስ ሲይዝህ በራስህ ነው፣ ራስህን ትበላዋለህ። ስለ መጽሐፍ ቅዱስ ውስጥ እኮ ነው ያለው። ኖ አንተ ስለ በሽታ የሌለ መስሎህ ነው አንተ። እኔ የለም አላልኩህም፣ ግን እያወራሁ ያለሁት ምን አንደኛ እንዴት እንዲህ ያለ አንተ አሁን ልጅ እንዴት ተቀቅሎ ያስበላል? ካልበቃት ስለምትፈልግ ነው እንጂ ይሄን መልስልኝ። እንዴት ልጅ አሳልፎ ሲሰጥህ ትበላለህ? በቃ ምንም የማያውቀው ልጅ እዚህ ጋር ለምን ተቀቅሎ ይበላል እኮ? ቫምፓየር ነው የምትሆነው አልኩህ እኮ። ከእግዚአብሔር ስትርቅ ቫምፓየር ነው። ልጅን እግዚአብሔር እንዲህ ያለ ነገር ለምን ፈቀደ ነው? ምንም የማያውቀው ልጅ ተቀቅሎ እንዲበላ ለምን ፈቀደ? አንተ እንደፈለግ ትኖራለህ ታዲያ። ከእሱ ትእዛዝ ወጣ ሳይሆን ምንም የማያውቀው ልጅ ተቀቅሎ እንዲበላ ለምን ፈቀደ ነው? እንደፈለግ መኖር መብት አለህ? ንገረኝ። ከህግ ውጭ ሆነ መኖር ትችላለህ? ጥያቄው ምን መሰለህ? ያህዌ ምንም የማያውቀው ልጅ ቅጣት ነው ተብሎ ለምን ተቀቅሎ ይበላል? ቅጣቱ ከብዶ ነው አይደል? እንደዛ ያልኩህ እኔ አልተቀጣሁም እኮ። አሁን ህፃናቱ ነው የምናወራው። ምንም የማያውቀው ልጅ ለምን ቅቅል ሆነ ነው? ለምን ቅቅል ሆነ? አዝነህላቸው ነው ህፃናቶቹ። አምላክ ነገ አደገኛ ጠንቋይ የሚሆኑት እኮ እነሱ ናቸው። አንዴ ነገ ጠንቋይ ይሆናል ተብሎ ነው አሁን እግዚአብሔር ህፃን ልጅ ቀቅሎ የሚያስበላው? የጠንቋይ ልጅ ጠንቋይ ነው ሁልጊዜ። አይደለም ባይዘይ የጠንቋይ ልጅ ጠንቋይ ነው አልኩህ እኮ። አይደለም እንዴ? አንተ እንዴት ነው እንደዚህ የምትለው? ውቃቢ ያለበት ልጅ አባት ለልጁ ውቃቢን ያስተላልፋል። አንድ ቆይ፣ የአብርሃም አባት ምን ነበረ? የአብርሃም አባት ምን ነበረ? አላውቀውም እኔ የአብርሃምን አባት ምን እንደነበረ። ሰው ጣዖት አምላክ አልነበረም የአብርሃም አባት? የአብርሃም አባት ጣዖት አምላክ ያልነበረ እንደዛ ይላል እንዴ? አይልም። የአብርሃም አባት ጣዖት አያመልክም የሚል ነገር የለም እንዴ? እንደዛ አታምንም አንተ?
ስለዚህ አሁን የአብርሃም አባት ጣዖት አምላኪ ነው። አሩ ነው ጥቅሱን እስቲ የሚያስታውሰው ካለ መጀመሪያ ናኮርን ነው የጠራው እግዚአብሔር። የአብርሃምን አባት ነው የጠራው። የአብርሃም አባት በደንብ መንፈሳዊ ነገር ስላልገባው ገብቷል። ቆይ የአብርሃም አባት ጣዖት አምላኪ ነው። አብርሃም ደግሞ ነቢይ ነው። የአብርሃም አባት ጣዖት አምላኪ ስለሆነ ልጁ ጣዖት አምላኪ አልሆነም። ቀለል ያለ ነገር ልንወስድ እንችላለን። ቀለል ያለ ነገር ስንወስድ ምንድን ነው አባቶቻቸው ሌላ እምነት ተከታይ ሆነው ልጆቻቸው ጥሩ የሚሆኑበት አጋጣሚም አለ። ስለዚህ አባት መጥፎ በሆነበት ቁጥር ሁላ ልጅ መጥፎ የሚለው ነገር አንደኛ በሽታ አይደለም ኃጢአት። ስለዚህ አሁን እዚህ ጋር ልጄን ቀቅለን በላ ነው የሚለው ለምንድን ነው? ምንም የማያውቀው ልጅ ተቀቅሎ የሚበላው ነው። ትክክል ለምንድን ነው የሆነው? እሺ ባርናባስ አለ። አንተ ጀስቲፋይ ታደርግልኛለህ ይሄንን? ባርናባስ በቃ ያው የሚታርግና እስቲ ሌላ ሰው ሞር ደግሞ ጀስቲፋይን የሚያደርግልን ሌላ ቅጣት አለ። ባይዘይ እግዚአብሔር ሊቀጣቸው ነው እንደዚህ የሚያደርገው፣ ግን ቀለል ያለው ቅጣት የለም ወይ ስላችሁ ምንም የማያውቀው ልጅ ድስት ውስጥ ገብቶ ሲቀቀል ጥፋቱ ምንድነው? ወላጆቻቸው ኃጢአት ሰርተዋል። ልጁ ግን ተቀቅሎ ነው የሚበላው። እንዴት ተቀቅሎ ይበላል ነው? እና ይሄ እኮ በጣም የሚሰቀጥጥ እና በጣም የሚያሳዝን ነገር ነው። ሌላ ሰው ማውራት ባርናባስ ክርስቲያን ከሆንክ ማይክን አንሳ እና ቀጥል። ካልሆንክ ግን ወደ ሌላ ሰው እንግዲህ እንሄዳለን። ሌላ ሰው ጋር ሄደን ይህንን ጀስቲፋይ የሚያደርግልን እንዴት ነው እንደ ኖርማል የምታወሩት? ልጅ ተቀቅሎ ተበልቶ ምንም ችግር የለውም። አባቱ መጥፎ ነው፣ ልጁ መጥፎ ሊሆን ይችላል ተብሎ ህፃን ይቀቀላል አይቀቀልም እንዴ? ሌላ ነገር በግ እኮ ነው የሚቀቀለው፣ ፍየል እኮ ነው የሚቀቀለው። እኛ የምናውቀው የበግ ቅቅል ነው እንጂ የህፃን ልጅ ቅቅል አይደለም። ይህ መጽሐፍ ቅዱስ ትንቢተ ኤርምያስ ላይ ሲናገር የወንዶችና የሴቶች ልጆቻቸውን ስጋ አበላቸዋለሁ ነው ያለው፣ ጋብዛቸዋለሁ ነው ያለው። ትበላላችሁ፣ ሊትራሊ አበላቸዋለሁ። ስንት የሚበላ ነገር እያለ ማለት ነው። ኦኬ፣ ስንት የሚበላ ነገር እያለ አበላቸዋለሁ ይላል። ይሄ ብቻ ደግሞ ጥንብ መስበላቸዋለሁ ነው የሚለው። ጥንብ የጠነባውን ያስበላቸዋለሁ። የት ነው የምናገኘው ይሄንን? መጽሐፍ ቅዱስ ዘዳግም ምዕራፍ 14 ላይ ዘዳግም ምዕራፍ 14 ላይ ምን ብሎ ይናገራል? ይሄው በግልጽ ላወጣላችሁና ለእንግዳ ስጡ ይላል። ለእንግዳ በጣም በክት ነገር ስጡ። ይሄው ለእንግዳ ዘዳግም 14 ላይ አንተ አሁን በጣም አምላክ እዚህ ጋር እኔ እንደዚህ ዘረኛ ነው ብዬ አላስብም። አምላክ ግን መጽሐፉ እንደዛ ነው የሚያቀርበው። አምላክ ዘረኛ ሆኖ አይደለም፣ መጽሐፉ ግን እንደዛ ያቀርባል። ህዝበ እስራኤል ለአምላክ በጣም የሆነ ስስ ብልቱ ናቸው መሰለኝ እና አንተ ለአምላክ ለእግዚአብሔር የተቀደሰ ህዝብ ነህና ይላል። አንተ የሚለው ህዝብ ነው። ህዝብን እንዳንድ ይጠራል። የበከተውን ሁሉ አትብላ፣ በክት የጠነባ ማለት ነው አይደለ? ይበላው ዘንድ በአገር ደጅ ለተቀመጠ መጻተኛ ትሰጠዋለህ። ለእንግዳ ማለት ነው። ወይ ደግሞ ለለማኝ ስጥ። የሆነ በክት ነገር አለ አይደለ? የሞተ የጠነባ የሚሸጥ ነገር አለ። እነዚህ እንዳትቀርቡ እናንተ። ወይም ለእንግዳ ትሸጠዋለህ ይላል። ያን የበከተውን ለእንግዳ ትሸጣለህ፣ እናንተ ግን እንዳትበሉ በክት አለ እንዴ? ለምን? እነሱን የሚጎዳ ለምንድን ነው እንዳትበሉ ያላቸው? በክት ስለሆነ። በክት ከሆነ ይጣላ ቆሻሻ ውስጥ። ለምንድን ነው ለለማኝ የሚሰጠው? ይደረጋል። ለዚህ እኮ ነውር ነው። ባይዘይ ስጋ ገዛችሁና ወደ ቤት ገባችሁ እና ስከፍቱት ይሸታል ስጋው። ከዛ ምንድን ነው የምታደርጉት? በእርግጠኝነት ትጥሉታላችሁ አይደለ? ቆሻሻ ፈልጋችሁ ማታ ትወጡና ጥላችሁ ነው የምትመለሱት። ኖ እንደዛ አይደረግም። ለማኝ አለ ፈልገው በሀገር ደጅ ለተቀመጠ መጻተኛ ትሰጠዋለህ ይላል። ኖ መጣል ነበረበት ይህ ስጋ። ወይም ለእንግዳ ትሸጠዋለህ ይላል። ለማያውቀው ጠቅልለህ ስጋ ትፈልጋለህ 500 ብር እንካ። እንዴት ነው እንደዚህ የሚደረገው? እስራኤል ግን አይበሉም። እስራኤላውያን ይኸው አንተ ለአምላክ ለእግዚአብሔር የተቀደሰ ሕዝብ ነህና የበከተውን ሁሉ አትብላ፣ ይበላው ዘንድ ግን በአገር ደጅ ለተቀመጠ መጻተኛ ትሰጠዋለህ ይላል። ለለማኙ ስጠው። ለማኙን አይጎዳም መሰለኝ፣ ጥንብ ይመቸዋል መሰለኝ። አይታችኋል? ምን አይነት አምላክ ነው በፈጣሪ። ወላሂ ነው የምላችሁ፣ በጣም የሚገርም ነገር ነው። እንዴ ቢያመውስ ማን ነው ተጠያቂ? እሺ ይሄን ጀስቲፋይ የሚያደርግ ክርስቲያን አለ? በክትን ህዝብ እስራኤል አይበላም፣ ለማኝ ግን ይበላል። እስቲ ገብታችሁ መልሱ። ጀስቲፋይ አድርጉ። ምን ችግር አለው ቢበላ እንዳትሉ ብቻ። ኦኬ በክት ቢበላ ችግር ምንድነው? ችግር አትበላ። አሁን ያህዌ አንተም ከሆንክ እዚህ ውስጥ ያለው